እንግዲህ ታላቁ የእስልምና አባት ሙፍቲ የምታያቸው ባለፈው ሳምንት ከዚህ ዓለም ተለይተዋል። ኢትዮጵያ በእውነት ትልቅ ሰው ነው ያጣችው። ሁሉንም አቻችለው ሁሉንም አንድ አድርገው የያዙ አንደበተ ርቱዕ ቃላቸው የሚጣፍጥ በሚናገሩት በሚያወሩት ነገር ሁሉ ሃይማኖታቸው የማይታይ እስላም ሆነው የእስላም መምህር ሆነው የእስላም ትልቅ ሼክ ሆነው ሳለ ምንም ጥያቄ የማይነሳባቸው ቄሱም ጳጳሱም ፓስተሩም ወንዱም ሴቱም ፖለቲከኛው ሕፃኑም ወታደሩም ዶክተሩም ትንሹም ማንም የሚያዳምጣቸው የሚሰማቸው በአንዳንድ ኢትዮጵያውያን ቤት ለአመል የቀሩ አሉ። እንደ ሀጂ ሙፍቲ አይነት ትልልቅ አባቶች አሉ። አንደበተ ርቱዖች በሚያወሩት በሚናገሩት ነገር ቀልብ የሚገዙ ልቦና የሚገዙ ምክራቸው አንጀት የሚያረሰርስ ጠንካራ ደንዳራ ልብን በጣም ደንዳና የሆነ ልብን የሚፈረካክስ አንገት አስደፍቶ የሚያሰማ ቢቆጡ የሚያስደነግጡ ቢመክሩ ምክራቸው አንጀት ጠብ የሚል ቢጸልዩ ጸሎታቸው የሚሰማ የማይሰለቹ ቁም ነገር ቢያወሩ የሚደመጡ ቢቀልዱ በሳቅ ፍርስ የሚያደርጉ የተቀመጠ የሚነሳላቸው መንገድ የሚለቀቅላቸው ከፍ ያለ ወንበር ሁሌ የሚለቀቅላቸው መጡ እንጂ መጡብን የማይባሉ ትልቅ አዛውንት አሁን በብፁዕ ወቅዱስ አቡነ ማትያስ ፊት ላይ እኛም አለ እኛም ይሄ ኦርቶዶክሳዊ አለው እኔ ዘመዴ አለው እንዴት እንደሚያወራቸው አያችሁ፣ እንዴት እንደሚሰማቸው አያችሁ፣ እንዴት እንደሚጨባበጡ አያችሁ። ደግሞ ሰሜናውያን ናቸው ሁለቱ። ሙፍቲ ደግሞ አባ ጊዮርጊስ ዘጋስጫ ነው ታስታውሳለህ። አባ ጊዮርጊስ ዘጋስጫና አባ ጽጌ ድንግል የሰዓታቱ ደራሲ የተወለዱበት ቦታ የተወለዱ ናቸው። ደቡብ ወሎ ማለት እና የእስልምና ሊቅ ናቸው። እኛ ጋር ቅሩ እኛ ጋር ሁኑ ተብለው የተጠየቁ ናቸው እና እኛ አባት በኢትዮጵያ የዘር ፖለቲካን በመደፍጠጥ በመጋፈጥ የቆዩ አባት ናቸው ማለት ነው። እሳት እየዘነበባቸው ማለት ነው እና እኔ በሳቸው ምክንያት ፌስቡክ ተዘግቷል። የረመዳን ጾም ገብቶ እንደ ቤተሰቤ የማያቸው ሀጂ ሙፍቲ እንኳን ለረመዳን ጾም አደረሶት ብዬ ፌስቡክ ላይ ለጥፌ ለ21 ቀን የተቀጣሁት የኮሚኒቲ ስታንዳርዱን ጥሰሃል ተብዬ ማለት ነው። ሌላ ምንም ነገር ሳልጨምር የኮሚኒቲ ስታንዳርዱን ጥሰሃል ተብዬ ለ21 ቀን የተቀጣሁት። በጣም ዋጋ የከፈሉ አስታውሳለሁ። ጸሎት ሲደረግ የኮሮና ጊዜ ኦርቶዶክሳውያን መጀመሪያ አርጉ ተባሉ፣ አደረጉ። መሐረና አቡ ተባለ፣ ኪዳኑ ደረሰ፣ ምን ተባለና ልክ የነሱ ሲያልቅ ደግሞ እስልምና ቀጥሉ ሲባል አይ ይህን ሁላ ቆመን እግራችን እስኪንቀጠቀጥ ይህ ሁላ ጸሎት ወደ ፈጣሪ ቀርቡ አሁን ደግሞ እኛ ተነስተን እንዲህ የምንጨምርበት ነገር የለም። የኦርቶዶክሳውያን ወንድሞቻችንን ጸሎት አላህ ይስማን፣ ፈጣሪ ይስማን። እኔ ከዚህ ላይ የምንጨምረው ነገር የለም፣ የነሱ በቂ ነው ብለው የዘጉ ናቸው። እንዴት ሰውን ይገላል? መጀመሪያ ሰው ሁኑ እያሉ ያስተማሩ ነው። ዘረኝነት ጥንብ መሆኗን የተናገሩ ናቸው። እስልምናን ለፖለቲካ መሸቀጫ ማድረግ የለም ብለው ያስተማሩ የመከሩ አባት ናቸው። እዚህ እኚህ አባት በሕይወት ዘመናቸው ተቃውሞ ተነስቶባቸው ከወሃቢው ማለት ነው ከዚህ ከአራጁ ቡድን ከጸረ እስልምናው ከጸረ ሰው ከጸረ ኢትዮጵያው ቡድን ተቃውሞ ተነስቶባቸው መከራቸውን ሲያበሏቸው ነው የኖሩት። እነ ሙጂብ አሚኖ የኦሮሚያ ፖሊስ የኦሮሚያ መከላከያ ይዘው ሄደው ሀጂ ሙፍቲን ከቢሮአቸው ገፍትረው ሰድበው አዋርደው ነው ያስወጧቸው። ያኔ የተደሰቱትን ደስታ ታውቁታላችሁ።
ሰልፍ ሁላ ወጥተው የተናገሩትን ቴሌግራም ላይ ለጥፌላቸዋለሁ። ዳውን 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 ሀጂ ገነቴ ሙፍቲ ዳውን ዳውን ብለው ማለት ዋናው እሳቸው የተጠሉበት ምክንያት ኦሮሞ ስልጣን መያዝ አለበት፣ በቤተ ክህነቱም በእስልምናው በፕሮቴስታንቱ መያዝ አለበት የሚል ነገር ስላቸው በፕሮቴስታንቱ ይዘናል፣ በኦሮሞ ደግሞ መያዝ አለብን፣ የኦርቶዶክሱን ትግሬው እስኪሞቱ ወይ እስኪነሱ ነው የምንጠብቀው፣ መያዝ አለባቸው። ስለዚህ አማራ አሁን እስልምናንም መምራት የለበትም በሚል እሳቤ ነው የተነሱባቸው። የወሎ ሰው መሆናቸው አማራ መሆናቸው ነው ያዋረዷቸው፣ የሰደቧቸው፣ ያንጓጠጧቸው። እሳቸው ሁሉን ችለው አልቅሰው ብለው ጉዳዩን ወደ ውስጥ ሳያወጡት ግን እየተናገሩ ማለት አደጋ አለ፣ ወሃቢ አራጅ ነው፣ ሶሪያን ያፈረሰ ነው፣ ሊቢያን ያፈረሰ ነው፣ ሳውዲ አረቢያ ወሃቢን መስርታ ሌሎች ሀገሮችን እንዲያፈርስን ያደረገችው ወሃቢ በሳውዲ አረቢያ የለም፣ ነገር ግን በዚህ እንዲኖር አድርጋ ነው፣ እኛን ለማፍረስ ነው። ይህ መጠበቅ አለብን። እነመለስ ዜናዊ ብንነግራቸው አልሰሙንም፣ ሌሎቹንም ብንነግራቸው አልሰሙንም። ክርስቲያንና እስላሞች ተጠንቀቁ ከዚህ ጽንፈኛ ቡድን፣ ሃይማኖት የለውም፣ ምን የለውም፣ አራጅ ነው፣ ገዳይ ነው ብለው ነው ያሉት። እና የዋሃቢ የሚባለው የጥንት ሙሻይኮችን መቃብሮቻቸውን በወሎ በጎንደር በኦሮሚያ የሚያፈርስ እስልምና በባህሉ ትላላቅ እንትኖች ሲሞቱ ይይዛል። ነብዩ መሐመድ ራሳቸው መካነ መቃብራቸው አለ። የሌሎቹም እነሱ ነቢያት የሚሏቸው መቃብራቸው የአዳም መቃብር፣ የዮናስ መቃብር፣ የምናምን መቃብር አለ ብለው ይዛሉ። አለኝ እኔ ሁላችሁም ጉግል ብታደርጉ ታገኙታላችሁ። ነገር ግን እነዚህ የእስልምና መናፍቃን ማለት ነው። ልክ አሁን ከኛ ተሐድሶ እንደወጣው ተሐድሶ ነን ብለው ፕሮቴስታንቶቹ መግባት ሲያቅታቸው እኛ ውስጥ ራሳቸውን እንደ ኦርቶዶክስ ቆጥረው ቆብ አድርገው ጳጳስ መስለው መኖክሴ መስለው ሰባኪ መስለው ዲያቆን መስለው ምዕመን መስለው እንደገቡትና እንደሚበጠብጡን ማለት ነው። ሲባረሩ ግን ምንድነው የሚሆኑት? ጴንጤ ነው የሚሆኑት። ሲባረሩ ፓስተር ነው የሚሆኑት። በጋሻውን ተመልከቱ፣ ሲባረር ጴንጤ ነው የሚሆኑት። ሌሎቹም ሲባረሩ ጴንጤ። ትዝታውን ተመልከቱ፣ ተልኮ መጣ፣ ቤተክርስቲያን በሯን ዘጋች፣ አነቀችበት፣ ጴንጤ ነው የሚሆኑት፣ ፓስተር ነው። እዛ ሆነው ይሰድቡናል፣ እዛ ሆነው ይመቱናል። ምክንያቱም መንግስታዊ ድጋፍ አላቸው። ጥንታዊ ሃይማኖቶችን እንዲያፈርሱ ዓለም አቀፍ ስምምነት፣ ዓለም አቀፍ ድጋፍ ነው ያላቸው። አይታሰሩም። አቃቤ ሕጉ እነሱ ናቸው፣ ዳኞቹ እነሱ ናቸው፣ ፖሊሶቹ እነሱ ናቸው፣ ፓርላማው እነሱ ይዘውታል፣ መንግስታዊ ስርዓቱን ይዘውታል፣ ህግ አውጪው፣ ህግ ተርጓሚው፣ ህግ አስፈጻሚው፣ ሶስቱም አካላት በእነዚህ ኃይሎች ቁጥጥር ስር ወድቋል። ስለዚህ ምንም አቅም የለውም ህዝቡ ብለው ነው የሚያስቡት ማለት። ለዚህ ነው ሙጂብ አሚኖ 2 ሽጉጥ ተሰጥቶት የሚዞር መስጊድ ሲገባ ሽጉጥ ይዞ ገብቶ የሚሰግደው። የአብይ አህመድን ሼር እያደረገ ከዛ ሌላውን እንዲሳደብ ፈቃድ የተሰጠው፣ ሌላውን እንዲያንጓጥጥ ፈቃድ የተሰጠው፣ እንዲበጠብጥ ህዝብን ከህዝብ እንዲያናቅስ ፈቃድ የተሰጠው፣ በአማራ ክልል እንቅፋት የመታቸውን ሰዎች በሙሉ በአማራ ላይ እያሳበበ ማለት ነው። ተመልከቱ። ሃይማኖት የላቸውም። ሃይማኖት ስለሌላቸው አላህ አይጠብቃቸውም። አላህን ለፖለቲካ ነው የሚፈልጉት። የነሱ ጠባቂ ሽጉጡ ነው መስጊድ ውስጥ። ሙጂብ አሚኖ ማለት ስልጤ የሚጋልቡት ስልጤ ማለት ኦሮሞዎቹ የሚጋልቡት ስልጤው። እነዚህ ደግሞ ለወያኔም ስትጋልባቸው ነበር። ስለጋለበቻቸው ልዩ ዞን ሰጠቻቸው። በዞን ደረጃ የራሳቸው እንትን ሰጠቻቸው። እነ ሙፈሪያት ካሚል እነ አምባሳደር ማን ነው ይሄ አሁን የደህንነት ሚኒስትሩ ማለት ነው ሬድዋን ሁሴን የወያኔም ምላስ ነበረ። ወያኔ ስትባረር ወያኔን የሚቀጠቅጥ የብልጽግና ምላስ ነበረ። ስለዚህ አሁን እንደውም የደህንነት ክፍሉ የኢትዮጵያ የደህንነት ክፍል ለዚህ ለግራኝ አህመድ ዘር ልጆች ነን ለሚል ስልጤ ማለት የግራኝ አህመድ ወታደሮች ልጆች የቀረ ዘር ነው ብሎ ለሚል ጽንፈኛ አክራሪ ስልጣኑ ተሰጥቶ እነ ሀጂ ሙፍቲ በአማራነታቸው አፈርከደ። ይሄ አሁን ተጠብቆ ነው የሚሄደው። መንግስት ነው የሚጠብቀው፣ መንግስት ነው የሚያጅበው። ሀብታም ነው፣
ገንዘብ እዚህ ድረስ ነው። ጣሪያ ቀዶ ይሁን ምን የሚታወቅ ነገር የለም። ስለዚህ ይሄ ጽንፈኛ ቡድን በቁጥር ጥቂት ናቸው፣ ግን ባንክና ታንኩ በእጃቸው ነው። የፌስቡክ ገጻቸው በምንም አይነት መልኩ አይዘጋም። የፈለጉትን ቢሉ አይዘጋም። ምክንያቱም የፌስቡክ ካምፓኒዎች፣ የዩቲዩብ ካምፓኒዎች እነዚህን ኢንዲጂነስ እነዚህን ጥንታዊ ሃይማኖት፣ ጥንታዊ ነገድ ነጥብ የተቀመጠባቸውን ሊጠፉ ሊፈርሱ ይገባል የተባሉትን ነገዶች የሚመታ የሚሰድብ የሚያቋሽሽ አካል ልዩ ጥበቃ ይደረግላቸዋል፣ ቫይራል ይደረግላቸዋል። ይሄን የሚከላከሉ ደግሞ ይታገዳሉ። አሁን ሰሞኑን የአማራ አክቲቪስቶች፣ የአማራ ጋዜጠኞች፣ የአማራ ምሁራን አንዳቸውም ፌስቡካቸው አልቀረላቸውም። አንዳቸው በሙሉ ተዘግቷል። በሙሉ ዓለም አቀፋዊ ነው። ነጥብ የተሰጠው ጥቁር ነጥብ የተደረገበት። እኔ አሁን ብከፍት ዩቲዩብ ገና እንደከፈትኩ ነው የሚዘጋው። እኔ አሁን ፌስቡክ ብከፍት ገና እንደከፈትኩ ነው የሚዘጋው። ምክንያቱም ያንን ተገዳዳሪ ኃይል መጥቶ እንዲያፈርሰው ስለማይፈለግ ማለት ልክ ሀጂ ሙፍቲ ሲሞቱ በዋሃቢያው ዘንድ ጮቤን የተረገጠው እልልን የተባለ ሞቱልን የተባለ ተገላገልነው ሄደልን። ይሄ ካፊር ይሄ ምንድነው ሙናፊቅ ነው። እኛ መናፍቅ የምንለው እነሱ ሙናፊቅ መሰለኝ ሙናፊቅ ነው የሚለው። ይሄ ቀብር አምላኪ ይሄ ምንትስዬ ሄደልን አንተ እያሉ በሴት አንቀጽ አንቺ እያሉ ልክ ዶክተር ዘሪሁን ሙላት ቅዱስ ፓትርያርኩን ብፁዕ ወቅዱስ አቡነ ማትያስን በትግሬነታቸውና ትግሬነታቸው ደግሞ ወያኔ ናቸው በሚል ስርዓቱን ለማስደሰት ፓትርያርኳን አንቺ ብሎ እንደጠራው ማለት ልክ አሁንም እነዚህ የዋሃቢ እስላሞች በመንግስቱ በስርዓቱ ስለሚደገፉ በሳቸው ሞት ቀለዱ ማለት ነው። እንደውም በቪዲዮ ሁላ ተገልጠው የተናገሩትን መስማት እንችላለን። ከመጀመሪያው አድርገው ነው እንኳን አይባልም ደህና እነዚህ እና ዑመር ኮምበልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁ ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማን ሩአሳ ነው። ይሄ ሙቀልዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምበልቻ አይነቱን እንደነ ቀዳም ሙፍቲ የሚባለውን ለጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ተገላገልን ይላሉ። እንግዲህ እኔ ወሃቢ ስል አንድም እስላም ወጥቶ ዘመድኩን ትክክል ነው አላለኝ። እነሱ የሚያዩት ከፖለቲካቸውን የሚሰሩት እነሱ እስልምናውን ይነካብናል፣ እኛ እነሱ ስንናገር እስልምናው ይነካብናል፣ እንደዚህ ይሆንብናል ብለው ነው የሚፈሩት። ይገባኛል ችግራቸው። እኔ ደግሞ ዝም ባልለው ተጎጂ ነኝ፣ የወሃቢያ ተጎጂ ነኝ። የወሃቢያ ወላፈኑ የደረሰን ሰዎች ወሃቢያ በሶማሌ ክልል ካህናቶቻችንን አርዶ መነኮሳታችንን አርዶ ቤተ መቅደስ ውስጥ ከቶ አብሮ አቃጥሏል፣ በሳት አቃጥሏል። ወሃቢያ በኦሮሚያ ውስጥ ጨፍጭፎናል። ወሃቢያ በወለጋ ውስጥ እስላም አልቀረውም ሲጨፈጭፈው፣ ኦርቶዶክስ ግን ተጎድቷል። ወሃቢያ በከሚሴ፣ ወሃቢያ በወሎ፣ ወሃቢያ በትግራይ፣ ወሃቢያ በየቦታው እሳት አንድዶብናል። ተጠቂ ነን። ወሃቢያ በአሩሲ ውስጥ እስካሁን እየገደለን ነው። አላሁ አክበር እያለ እየገደለን ነው። የኢትዮጵያ እስልምና ነው የሚገለን አይደለም። እስላሞች ናቸው የሚገሉን አይደለም። ወሃቢያ ይሄን ድርቅ ብዬ ለማሳየት ይሄን ድርቅ ብዬ ለመናገር ብዙ ጥሪያል፣ ብዙ ደክሜያል። እና አህመዲን ጀበል አብይ አህመድ ጋር ቀርበው ይሄን ልጅ ማን ነው የሚያስቆምልን ብለው እስኪ ከሱኝ ድረስ ሰልፍ እስኪወጣብኝ ድረስ ዳውን ዘመድኩን ዳንኤል ክብረትን ነበር የሚሉ ዳንኤል እነሱ ስለሆነ አሁን የተጠመቀ እስላም ስለሆነ ለነሱ ስለማይናገር የዳንኤልን ጦስ ዳንኤል ክብረት ሲነሱበት እኔ ነበርኩ የምነሳለት፣ እኔ ነበርኩ ምጮህለት፣ እኔ ነበርኩ መፈክር እኔም ዳንኤል ነኝ የሚል ጥቅስ ጠቅሼ ማስጮህለት እኔ ነበርኩ።
እሱ ግን አምኖ የነሱ ሆኖ ገዛላቸዋለሁ ካለ በኋላ እሱን ትተው እኔን ነበር